የአፍላነት ወራት የአፍላነት ወራት ዳደ ማለት አልፎ የልጅነት ወዙ ጠረኑ ተራክፎ የዘመን ርዝመት በብዕር ተጽፎ የጨቅላነት ማብቂያ ገደብ ተበጅቶ ይባላል ጉብዝና ዕድሜ ተለክቶ። ታዲያ በዚህ ዘመን በጉብዝና ወራት የጨከነ ወጣት ዓለምን ተዋት ሽለ እግዚአብሔር እምብላ ኃጢአት ብሎ ያመለጠ ከሚመጣው ጥፋት ማን ጎበዝ ተገኘ ከዚህ ዘመን ወጣት? ማን ጎበዝ ተገኘ ከዚህ ዘመን ወጣት? አንተስ የኔ ወንድም ምንድነው ሐሳቤ? መድረሻህ ወዴት ነው? ወዴት ትሄዳለህ? ስንት ጊዜ ወድቀህ ስንት ጊዜ ተነሳ? የዓለሙን ፈተና መልሱን እየረሳ ትጥቅህን ልትፈታ ቆማ ተኳኩላ ቀለቤን ልትመጠው እንደ ከረሜላ እሳካልን ዛሬ ማን ላገኝ ብላ ግላዋን ገላልጣ ክብሯን ሁሉ ጥላ ጎበዙን ለማጥመድ ለመምጣት ደልላ በየቅርብ ርቀት ቆማለች ደልላ። አዎ በየቅርብ ርቀት ቆማለች ደልላ። ጓዷን ለመማረክ በምትመርጠው ቃላት እሺ ማሬ ብትል አንዱ ወጣት ሳያት አንቺን ካላገኘው ሞቼ ልገኝ አላት። ያለ እርሷ እንዳልኖረ ያን ሁሉ ዓመታት። ኧረ በጠላት ለምን ትሞታለህ? ደውልልኝ በዚህ ምን ታገኛለህ? በማለት አጫውታ ስልኳን ትሰጣለች። ወጣቱን ዓላማ መስመር ታስታለች። እረ ለመሆኑ ለናንተ ትጠቅማለች? እንኳንስ ለሌላው ለሶምሶም ያልበጀች እንኳንስ ለሌላው ለሶምሶም ያልበጀች። ውዴ ማሬ ብላ ጎበዞን አባብላ የውስጧን ማንነት በምላስ ከልላ የመልካም ሰውነት ጭንብልን አጥልቃ እንዳታሸንፌ አንተ ጎበዝ ንቃ እንዳታሸንፌ አንተ ጎበዝ ንቃ። ደግሜ ልንገሬ መጨከን ነው ያለብህ እግዚአብሔርን አስብ በአብላነት ዘመኔ። እንደ ዳዊት ዘምር አገልግል አምላኬ እንደ ጳውሎስ ድገም ሳይሰለች ብሎም እንደ ሰሎሞን እውቀትን ተናገር። ጊዜን አታሳልፍ በከንቱ ንግግር ጊዜህን አታሳልፍ በከንቱ ንግግር። ቀን ስተካ ያልፋልና ጊዜ ሮጦ ሳያመልጥ ሳይመጣ ትካዜ። ቅደምና ፍጠን አምልጥ ከመከራ ሰላም ባለ ጊዜ ቁም ነገርን ዝራ። ሰላም በሌለ ቀን የሚጠቅም ሥራ መስክር ለሚጠፉት ብርሃንን አብራ። ወንጌልን ተናገር የምስራች አውራ ባገኘው ቦታ በሚመች ስፍራ። ስበክ ስለ መዳን ስለ ሕይወት እንጀራ ስበክ ስለ መዳን ስለ ሕይወት እንጀራ። ዘመናትም ሲያልፍ ዓመት ይሮጥና የጉብዝናህ ጋቢ ከላይ ይወልቅና ጎልማሳነትም ቢሆን በጊዜው ያልፍና በጊዜው ከችላል የሮጡ ሽምግልና በጊዜው ከችላል በልጦ ሽምግልና። አጅረ ድካምን ያዝልና ይመጣል ተነስሮ ለመስራት ጊዜ መች ይሰጣል። በትዝታ ብቻ ቀን መሽቶ ይነጋል በትዝታ ብቻ ቀን መሽቶ ይነጋል። በልጨክን ተሰለፍ ከጎብዛዝት ጎን ታሪክ ስሬ ሳለ ታሪክ አውርሳቶን። ታሪክ ማውራትማ ለማንም አይከብድም መስራት ነው የሚጠይቅ ጉልበትና አቅም። የዕድሜህ ገደብ አልቆ ሳትደርስ ወደ ገደብ ዛሬ ቀን ሳለ ፈጣሪህን አስብ ዛሬ ቀን ሳለ ፈጣሪህን አስብ። አንቺም እህቴ ሆይ ሆነሽ እንደ ማርያም ከበሮ ያዥና ላረግልሽ መልካም ምስጋና ጀምሪ ላበዛልሽ ሰላም። ነገር ግን ሸትተሽ በልብሽ ለአንድ አፍታ ያማረሽ እንደሆነ ቦላልና ቱታ። ቀሚስ ውበትሽ ነው ልንገርሽ አድምጪ ፀጉሩም ክብርሽ ነው እንዳትቆራርጪ። አሁን ወዲያ ዞር ብለን ስናይ የጽዮንን ልጆች በአንጻር ስንስተያይ ለየት ያሉ ናቸው በአለባበስ ጸባይ። ይህ ነው ቁንጅና ይህ ነው አገልጋይ የቁርጥ ቀን ልጆች የሃይማኖት ታጋይ። ዳሩ ግን አንዳንዴ የሚታየው ነገር ትንሽ ያስቸግራል ዘልቆ ለመናገር። ሱሪያ አይበጀሽም ቀሚስ ልበሽ ብላት ስለ ቅድስና ደጋግሞ ቢመክሯት እሺ ብላ ሄዳ ያረገችው ቀሚስ እንኳንስ በአደባባይ በጓዳ አይለበስ። ደቋንጣ ስጋ ተንጠልጥሎ ሜዳ ላይ አንጠልጥላው ወጣች ከጉልበቷ በላይ። አንድ ቀን በመንገድ ያጋጠመኝ ነገር ድንገት ከእጅ ወድቆ እስክሪብቶ ነገር። አጭር ቀሚስ ለብሳ ወደ ክለብ ስትበር እኔ እንዳነሳላት ትኩለጨለጭ ጀመር። ኧረ ግድ የለሽም ትንሽ ዝቅ አድርገው ባትሽን አይለቅ እስከታች አዝልቀው። ረጅም ስትለብሽን ጎን ሳትሸንሽኙ ከጎን ብትሸነሽኝ ትርጉሙን ይወቀው። ክብር ንጽሕና የለኝም ማለት ነው። ከንፈር ቀለም አለው ከአምላክ የተሰጠ የምን ማድመቅ ነው ከዚህ የበለጠ። ግንድቦችሽን ቦታቸውን አይልቀቁ ያለ ባህራቸው ተላሽተው አያልቁ። በላያቸው ኩልን አትለቁሉባቸው ወረቀት አይደለም የሚጽፍባቸው ወረቀት አይደለም የሚጽፍባቸው። የሚገርመው ነገር
የሚገርም ነገር ይህ ሁሉ ለምን አደረግሽ ተብላ ለተጠየቀችው መልስ ይሆናል ብላ እንዲህ ነው ያለችው። አምላክ ልብ ያያል፣ ሰዎች ምን ነካቸው? ልብሽ ውስጥ ከሌለ ከየት አመጣው? ልብሽ ፈቅዶልሽ ነው የተቀባባሽው። ማን ነው ያስገደደሽ? ማን ገዝቶ ሸለመሽ? የሰራሽ ልብ ነው ያሰራሽ ልብ ነው ይህን ሁሉ የሰራሽ። ከቃላትሽ በላይ ተግባርሽ ይናገር፣ ከአንደበትሽ በላይ ሕይወትሽ ይመስክር። ፊደል መቁጠር ማይችል ትልቅ ሽማግሌ፣ መጽሐፍ ማንበብ ማይችል ያ ወንድም ገሌ፣ ሕይወት ግን ያነባል ያያል አስተውሎ፣ ወደ አምላኩ ይመጣል አንቺን ተከትሎ። የዚያኔ የዚያኔ አንድ ጥቅስ ስትገለብጭ ይጎርፋሉ ነፍሳት፣ እየተከተልሽ በተግባርሽ ምሬት ሳያስፈልጋቸው የቃላት ማስረጃ ምዕራፍ 1 ብለው የመዳን እርምጃ መጥተው ያቁማሉ በጽዮን አውራጃ። የማሰሪያ ቃላት ሆያ ስሚ፣ ለአምላክሽ ጥሪ እሺ በይ ተስማሚ። ከምትናገሬ የስንፍናን ቃላት ለምትጠይቂው ከሚታጭ ምክንያት ሚክሊያ መልካም ስሪ በጉብዝናሽ ወራት፣ መልካም ስሪ በጉብዝናሽ ወራት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።